ሰላም ሰላም የኔ ውድ ቤተሰቦች፣ ዛሬ ደግሞ ቦሌን በማታ አሳያችኋለሁ። ከኔ ጋር ሁኑ። Yes! እንውጣ። አሁን ከዛ ቦሌ ይላል መጣሁልሽ። ደግሞ ወክ እያደረግን ነው የምንሄደው። ከዛ ቦሌም ያለውን ነገር ሁሉንም አሳያችኋለሁ። የኮሪደር ልማቱ ምናምን እንዴት እንደተሰራ እና አሁን ከቤታችን እየወጣን ነው። እንደምትመለከቱት ዋናው መንገድ ላይ መተናል እና ቦሌ ድረስ ወክ እናደርግና ቦሌ ቦሌ እስከምንደርስ ይመሻል እና እንትን እንላለን። ያለውን ነገር እናያለን። ኢትዮጵያ ራሱ አትመስልም። በቃ በየቀኑ ቦታው ምናምን እያማረ እየመጣ ነው እና ደግሞ እንደምታዩት ሰው ሁሉ በታክሲ ምናምን መሄድ አቁሟል። ታይት ሰው ምናምን ወክ እያደረገ ነው የሚሄደው። መኪኖቹ ምናምን በጣም የሚያማምሩ መኪኖች ነው የሚያልፉት። ፏፏቴ ምናምን አለ እንደምታዩት በየቦታው ምናምን በየፎቁ ላይ ስክሪን ምናምን አለ። ድሮ እዚህ አካባቢ ማለት ነው ምን ነበረ መሰላችሁ? እዚህ ጋር ፎቆች ምናምን ነበሩ። አሁን ለምን እዚህ አስፋልቱ ላይ መኪና ምናምን ከሚያቆም ይልቅ እዚህ ጋራ በቂ የመኪና ማቆሚያ ምናምን አለና እዚህ ጋራ እንትን አስፋልቱ ጠባብ ከሚሆን እዚህ ጋራ እንትን አለ ማለት የመኪና ማቆሚያ አለ። እና አሁን የቦሌ መንገዱ አዲስ ነው የተሰራው፣ እሱን እናየዋለን። ከዛ በኋላ በጊዜ ሳይመሽ ቪዲዮአችንን የምንጨርስ ይሆናል ማለት ነው። ሰብስክራይብ ማድረግ እንዳረሱ። የኔን ቪዲዮ ስታዩ ባካችሁ ቪፒኤን እያበራችሁ በማየት እንድትተባበሩኝ እና ዩቲዩብ ደግሞ የኔን ቪዲዮ እንዲያይልኝ ማለት ነው። እና እዚህ ጋራ ደግሞ ታክሲ ምናምን የምትይዙት እዚህ ጋር ነው። እዚህ ጋራ ድሮ ፎቆች ምናምን ነበሩ፣ እነሱ ፈርሰው እንትን ተደርጓል። ታክሲ መጫኛ እና ፓርኪንጎች ምናምን እንደምታዩት መኪና ምናምን እየቆመ ነው። እና እዚህ ጋር ደግሞ መንገዱ ላይ እንደምታዩት ይሄን ይመስላል። በቃ ከኔ እኩል ነው እያሳየኋችሁ ያለሁት። እንደዛ ክራውድድ የነበረው መንገድ እንደዚህ ልቅቅ ብሎ በየእንትኑ እና በጣም የሚያምር መንገድ ሆኗል እንደምታዩት። Wow! ከቅድም ጀምሮ እንደያሳያችሁ እንደነበር አሪፍ መኪኖች ምናምን ቅድም እንዳልኳችሁ እየፈረሰ ምናምን ፓርኪንግ ምናምን ይደረጋል። እዚህ ጋር ያለችው BMW ደግሞ እንዴት እንደምታምር በመንገዴ ላይ ያየው መኪና ደግሞ እንዴት እንደምታምር አያችኋል። በጣም ነው የምታምር እና ልንሻገር ነው እንሻገር። ከዚህ በኋላ ባባበዱ ምርጥ ቪዲዮዎች እንደምንገናኝ አስባለሁ እና ሰብስክራይብ እና ላይክ ሼር በማድረግ እንድትተባበሩ እጠይቃለሁ ማለት ነው። እንደምታዩት እዛ ጋር ደግሞ ፏፏቴ ምናምን አለ እና ለምን በዛ በውስጥ በኩል እንሂድ። ፏፏቴ ምናምን በጣም ነው የሚያምር ያያችሁ። እና ደግሞ ቀጣይ የት መጥቼ ልስራላችሁ። በእግራችሁ ስትሄዱ ደግሞ ይሄን የመሰለ ከውስጡ ዋሻ ነው፣ እንደ ዋሻ ነው። በግራም በኩል እንደዚህ ዋሻ ነገር አለ እንደምትመለከቱት ማለት ነው። በግሬም በቀኝ ወንበሮች አሉ፣ ሁሉም ላይ ነው ያለው እና
ጋር ምናምን ቁጭ ማለት ትችላላችሁ። እስካሁን እኔን እያያችሁኝ ከሆነ ሰብስክራይብ እያደረጋችሁ። አሁን ደከመኝ። ይኸው ቅድም እንዳልኳችሁ ወንበሮች ምናምን አሉ እና እኔም አንዱ ወንበር ላይ ተቀምጫለሁ እና ደግሞ ከጀርቤ በዛኛው በኩል ፏፏቴ ነው ያለው የቅድም ያሳየኋችሁ ፏፏቴ ማለት እና ለዛ ነው ትንሽ ድምፄ የቀነሰባችሁ። እንደ ቅድሙ ስትወጡም ስትገቡ እንደዚህ እንደ ዋሻ የሚመስል ነገር አለ ማለት ነው እና እዚህ ጋር ደግሞ እንትን አለ ቦሌ ኤርፖርት መግቢያው ጋር ደግሞ በዚህ ጋር ነው። ከዛ ደግሞ እዚህ ጋር ስካይላይት አለ። በቃ ይሄ አደባባዩ የመኪኖቹ ምናምን። በዛሬው ቪዲዮ ይሄን ይመስል ነበር። ስለተከታተላችሁ በጣም አመሰግናለሁ። ይመቻችሁ።